የኢትዮጵያ 40 ብር ብቻ ካላችሁ ከባድ የሆነ የጥርስ ህመም እንደዚሁም ደግሞ ጥርስ መቦርቦር በመቦርቦሩ ምክንያት የሚመጣ የድድ ማበጥ የድድ ህመም ካለ ከባድ የሆነ የአፍ ጠረን ካለ እሱን ለማስወገድ የምትሰሩበትን ነገር አሁን አሳያችኋለሁ። ይሄን ቪዲዮ ለሌሎች ሰዎች እንዲደርስ ሪፖስት ሼር ማድረጋችሁን እንዳትረሱ፣ እኔንም ፎሎ እያደረጋችሁን ተከታተሉኝ ማለት ነው። አሰራሩን አሳያችኋለሁ። ይሄን ቪዲዮ ግን የምታዩት ሰዎች የምን ሀገር ተወላጅ ናችሁ? እሷን ኮሜንት ላይ ጻፉልኝ። በመጀመሪያ አንድ ብርጭቆ ታዘጋጁና ለብ ያለ ውሃ አንድ ብርጭቆ ውስጥ ትጨምራላችሁ። ከዛ በኋላ አንድ ማንኪያ ጨው እዛው ላይ ውሃው ላይ ትጨምራላችሁ። ከዛ አንድ ማንኪያ ሃይድሮጅን ፐሮክሳይድ ቤታችሁ ካሌለ ፋርማሲ ሄዳችሁ ከ20 እስከ 40 ብር በሚገመት ብር ገዝታችሁ እሱም መጠቀም ትችላላችሁ። አንድ ማንኪያ ሃይድሮጅን ፐሮክሳይድ ካደረጋችሁ በኋላ በደንብ በማዋሃድ በደንብ ከተደባለቃላችሁ በኋላ አፋችሁ ውስጥ በመክተት መጉመጥመጥ ብቻ ነው፣ አይዋጥም። ትግሞጠሞጣላችሁ። ለ30 ሰከንድ ብቻ አቆይታችሁ መጥፋት። አንድ ብርጭቆን ከጨረሳችሁ በኋላ ሌላ በንጹህ ውሃ ለብ ባለ ውሃ አፋችሁን በደንብ ታጥባችሁ በመጥፋት ከዛ በ5 ደቂቃ ውስጥ ከባድ የሆነ ስቃይ የሆነ የጥርስ ህመም ማስታገት ትችላላችሁ። እብጠትም ካለ እብጠቱን መቀነስ ትችላላችሁ። አፍ ጠረን ሽታ የአፍ መጥፎ የአፍ ሽታም ካለ እሱን ማስወገድ ትችላላችሁ። እቺን በደንብ ተጠቀሟት። የችግር ያለባችሁ ሰዎች ቪዲዮም ስለምትጠቅማችሁ ሴቭ ማድረጋችሁ እንዳትረሱ። ይመቻችሁ ቤተሰቦች።